ምን ይላል? አርጋኖን ጸሎት ለአባ ጊዮርጊስ ዘጋስጫ ድንግል ሆይ ዓለም ከሚደርስበት መልካም ሁሉ አድርሽኝ ይልና ይሄንን አልተውም። በኋላ ግን ምን አለ? ኋላ ደግሞ በልጅሽ ቀኝ ያቆምኝ ይላል። ደስ አይልም? ጸሎት ራስ የሁላችን ጸሎት ማለት አይደለም? ይሄ ነው ጸሎታችን። ድንግል ሆይ ስትጸልዩ እንዲህ ነው መጸለይ ያለባችሁ። ዓለም ከሚደርስበት መልካም ሁሉ አድርሽኝ። መጥፎ አይደለም። ለአንድ ዓለም ሰው የሚኖር ሰው ሀብታም መሆን ምንም ክፋት የለም። ባለ መኪና፣ ባለ ፎቅ፣ ባለ ሀብት መሆን ምንም ችግር የለም። ዓለማዊነት ግን ይወገዛል። በዓለም ሳሉ እንደ አብርሃም እንደ ኢዮብ ጻድቅ ሆኖ ባለጸጋ መሆን አልተከለከለም። ምንድን ያለው ዮሐንስ አፈወርቅ? እኛ ሀብትን አናወግዝም፣ ከሀብት በስተጀርባ ያለውን ትዕቢትን ግን እናወግዘናለን። ምናወግዘው ትዕቢት ነው። ቤተ ክርስቲያን ድህነትን አይደለም የምታበረታታው፣ ትዕቢትን ነው የምትቃወመው እንጂ ባለጸጋ ሁሉ አይጸድቅም ያለው ማን? ኢዮብ ጸድቆ የለ እንዴ? ኢዮብ እኮ ባለጸጋ ነበር። አብርሃም ጸድቆ የለ እንዴ? አብርሃም እኮ ባለጸጋ ነው። በሀብታቸው ያወቁበት ሰዎች አሉ፣ የጸደቁበት ሰዎች አሉ። ዓለማዊነት የሚመነጨው ያንን ሀብት በአግባቡ ባለመጠቀማችን ምክንያት እና ጌታችን ኢየሱስ ክርስቶስ ምንድን ያለው? ከዓለም እንድታወጣቸው አይደለም፣ በዓለም ውስጥ የምንኖረው። በዚህ አጋጣሚ ለምን ክፉ ሰው ስራ መስራት ኖር አትበሉ። እሺ፣ በመማርበት ትምህርት ቤት ለምንድን ነው ክፉ ሰዎች ኖሩት? ለምንድን ነው የሚተናኮሉኝ አትበሉ። ከክፉ እንዲጠብቀን እንጂ ከዓለም እንዲያወጣ መለመን የለብንም። ሁላችን እግዚአብሔር ከክፉ ይጠብቀን።